ገንዘብ በቲክቶክ በቀላሉ የምታገኙበትን አዲስ መንገድ ልነግራችሁ ነው። work with artist ይባላል። የተለያዩ ካምፔኖችን ጆይን በማድረግ ገንዘብ ማግኘት ነው። ካምፔኖቹ vlog መስራት ሊሆን ይችላል፣ ኢፌክት መጠቀም ሊሆን ይችላል፣ ሚውዚክ መጠቀም ሊሆን ይችላል። የተለያዩ ካምፔኖች ሲመጡ እነሱን በየሳምንቱ ጆይን ማድረግ ነው። ሪኳየርመንቱ 2 ብቻ ነው። ከ18 ዓመት በላይ መሆንና 1000 ፎሎወር ብቻ ነው የሚያስፈልገው። 1000 ፎሎወርም የለንም ለምትሉ ሰዎች ደግሞ ኮሜንት ላይ 1000 ብላችሁ ጻፉና 1000 ያሉትን ሰዎች በሙሉ ፎሎ አድርጓቸው። ሁላችንም 1000 ኖረን ከዛ ወርክ ዊዝ አርቲስት ጋር አብረን መስራት እንችላለን ማለት ነው። አሁን እንዴት ሬጂስተር እንደምታደርጉና ገንዘባችሁ እንዴት እንደምትቀበሉ ላሳያችሁ። ፕሮፋይላችሁ ውስጥ ገቡና ያቺን 3ቷን መስመር ነክታችሁ ቲክቶክ ስቱዲዮ ሚሊዮን ትነካላችሁ። ከዛ ስላይድ አድርጋችሁ work with artist ሚሊዮን ትነካላችሁ። እዚህ ጋር እንደምትመለከቱት ብዙ ካምፔኖች አሉ። አንዳንዶቹ አልቀዋል፣ አንዳንዶቹ ገና ናቸው። ለምሳሌ ይሄኛው ካምፔን እኔም ጆይን ያደረኩት ኤአይን በመጠቀም የቀረውን ፓርቲ ገምታል። ደስ የሚል ቴምፕሌት ነበር። እኔም ተጠቅሜው አሸንፌበታለሁ። እንደምታዩት አንዳንዶቹ 800 አንዳንዶቹ $2000 አላቸው። በታየላችሁ ልክና ላይክ ማለት ነው። በጣም ብዙ ስለሚወጣ በየሳምንቱ ከናንተ ጋር ፊት የሚያደርገውን መምረጥ ትችላላችሁ። ለምሳሌ ይሄኛው ቻሌንጅ የናንተንና የአባታችሁን ፎቶ ወይም ቪዲዮዎች ፖስት ማድረግ ነው። ታዲያ ሁሉ ጊዜ ሪኳየርመንቱን ማንበብ እንዳትረሱ። ይሄኛውም ፎቶም ወይም 8 ሰከንድ ቪዲዮ ፖስት ማድረግ ይቻላል። ኢማጂን እንግዲህ 8 ሰከንድ ብቻ ፖስት አድርጋችሁ ብዙ ገንዘብ ማግኘት ትችላላችሁ። ታዲያ እንዴት ነው ሰብሚት የምናደርገው ላሳያችሁ። የምትፈልጉትን ቻሌንጅ ከመረጣችሁት በኋላ ሰብሚት ፖስት ትሉታላችሁ። በዛ ካምፔን ጊዜ ፖስት ያደረጋችኋቸው ቪዲዮዎች በሙሉ እዚህ ጋር ይመጣሉ። መርጣችሁ ሰብሚት ማድረግ ነው። እንዳልኳችሁ 18 ዓመትና 1000 ፎሎወር ያስፈልጋል። ስታሸንፉ ደግሞ እንደዚህ ኖቲፊኬሽን ይመጣላችኋል። እሱን ስንት እንዳሸነፋችሁ ያሳያችኋል። ለምሳሌ እዚህ ጋር አሸነፍኩት እኔ ምንድነው የናፈቃችሁ ነገር ነበረ ካምፔኑ። እኔ የናፈቁኝ ነገሮች ፖስት አደረኩኝ። ይሄን ይመስላል። ቀላል ነው። ይሄ ቪዲዮ መቼ እንደሚጠቅማችሁ አታውቅም። ሴቭ አድርጉት፣ ላይክ ማድረግና ለሌሎች ሼር ማድረግም እንዳትረሱ። ጆሽ መልስ ነኝ። ስላያችሁኝ አመሰግናለሁ። ሃቭ አ ብለስድ ዴይ